በ30 ደቂቃ ውስጥ የሚደርስ ፓስቲ አብረን እንስራ። በጣም ቀላል ነው። ዱቄት አለ፣ ቤኪንግ ፓውደር፣ ትንሽ እርሾ፣ የዳቦ ቅመም፣ ስኳር፣ ጨው አለው። የዳቦ ቅመሙ ኦፕሽናል ነው። ከዛ ትንሽ ዘይት ታደርጉበታላችሁ። እኔ ቃናውን ስለምወድ ነው የጨመርኩት። ከዛ በኋላ ታቦኩታላችሁ እንደዚህ በደንብ ከእጃችሁ ላይ ሊጡ እስኪላቀቅ በደንብ አብኩት። ከዛ በኋላ ፀሐይ ላይ ለ15 ደቂቃ እንደዚህ አሽጌ ያስቀመጥኩት ፀሐይ ላይ ወዲያው ኩፍ አለልኝ። ከዛ በኋላ ሊጡን ትንሽ እየቀነስኩኝ በእጄ ነው የጠፈጠፍኩት። በመዳመጫ መዳመጥ ትችላላችሁ እናንተ። ኩፍ ብሎልኛል። እንደዚህ ከዳመጣችሁ በኋላ የጋለ ዘይት ውስጥ አስገብታችሁ መጥበስ ነው። ከዛ ወዲያው ነው የሚበስልላችሁ። ጎልደን ብራውን ሆኖ እንደዚህ ይወጣል። ሲጣፍጥ ሞክሩት እሺ። እስቲ ዛሬ ደግሞ ወደ ልጅነታችን እንመለስና ቆቀር ወይንም ጮርናቄ አብረን እንስራ። እንዴት ናችሁልኝ? ደህና ናችሁ ወይ? ውስጡን እዩት እንዴት እንደሚያምር። ከዛ ደስ ባላችሁ መልኩ ሰርቭ አድርጋችሁ መመገብ ትችላላችሁ። ለዚህ ብርድ ደግሞ ሁነኛ መፍትሄ ነው። 3 ኩባያ ፍርኖ ዱቄት አድርጋችሁ መንፋት አለባችሁ። ጥቅሙ ምንድነው? ኤር እንዲገባ ያደርግላችኋል። 1 የሾርባ ማንኪያ ስኳር ታደርጉበታላችሁ። ከዛ 1/2 የሾርባ ማንኪያ እርሾ ታደርጉበታላችሁ። ከዛ ትንሽዬ ጨው ታደርጋላችሁ። 1/4 ኩባያ ዘይት ታደርጉበታላችሁ። ከዛ በኋላ ለብ ያለ ውሃ፣ ለብ ያለ ሲባል የሚያቃጥል ሳይሆን ለሰስ ያለ ውሃ አድርጋችሁ ትንሽ አድርጋችሁ ውሃውን መጀመሪያ እንዲያደርጋችሁ ታዋህዳላችሁ። በትንሹ ማለት ነው። ላይክ ከአንዳንድ ቀጠን ማለት የለበትም። በቃ በምታዩት መልኩ እንደዚህ እያደረጋችሁ ደረቅ አድርጋችሁ ትንሽ ጠብ እያደረጋችሁ በምታዩት መልኩ ታሽታላችሁ። ፋይናሊ በእጃችሁ በደንብ መታሸት አለበት። በቃ በደንብ ማለት ነው። ራሱ ሶፍት ይሆንላችኋል። ከዛ እንደዚህ አድርጋችሁ እንደ አይነት ቴክስቸር ሲኖረው ታስቀምጧላችሁ። አትሊስት ለ1 ሰዓት መቀመጥ አለበት። እንደዚህ ከድናችሁት ማለት ነው፣ አየር እንዳይገባ። ከዛ እንደምታዩት እንደዚህ ኩፍ ብሏል። ላይክ ደብል ሳይዝ ሆኗል። ከዛ በኋላ እሱን እንደዚህ ታደርጉና ምንም ስራ የለውም። እንደዚህ አድርጋችሁ በቃ በምትፈልጉት ቅርጽ መቁረጥ ነው። እኔ እንደዚህ አድርጌ ነው የቆረጥኩት። ከዛ ይሄ በቢላዋ መሰነጣጠቅ ምንም አይጠበቅባችሁም። ላይክ እራሱ እየበሰለ ሲሄድ ይሰነጣጠቃል። እና ዘይቱ በጣም እንዳይግል ለብ ነገር ነው ማለት ያለበት ነው። መጀመሪያ ከጋለ ውስጡ ሳይበስል ያሳርባችኋል። የሆነ ሞቅ ነገር በቃ በጣም ሳይግል እንደዚህ አድርጋችሁ ታስገባላችሁ። ከዛ ብዙ ደቂቃ ራሱ አይወስድባችሁም። በምታዩት መልኩ እንደዚህ ዘይት ውስጥ የሚችለውን ያህል ነው፣ ማብዛትም የለባችሁም ቦታ እንዳይጠባው። ከዛ ትንሽ ቆይቶ ሲበስል ከላይ ራሱ ይሰነጣጠቃል። እንደዚህ እንደምታዩት ቤኪንግ ፓውደር አያስፈልገውም። ራሱ እንደዚህ መሰነጣጠቅ ሲጀምር በቃ ከስሩ እየበሰለ ነው ማለት ነው። እንደዚህ ተጋለብጡታላችሁ። ጎልደን ብራውን ከለር እስኪያመጣ ድረስ መጠንቀቅ አለባችሁ። ዘይቱ ከተረጨባችሁ በጣም ነው የሚያቃጥለው። ከዛ በዚህ መልኩ ላይክ እያገለባበጣችሁ ታበስሉትና መጨረሻ ላይ በስሎ ሲወጣ ይሄን የምታዩትን ይመስላል። እንግዲህ ሰርታችሁ ሞክሩት። ዛሬ ደግሞ እንደዚህ የሚያምር ቆንጆ ስናክ አብረን እንሰራለን። በጣም የሚጣፍጥ ክሪስፒ ነው። በጣም ተወዱታላችሁ። ውስጡን ራሱ ክፍትፍት ያለ በጣም በቃ ከርስ የሚል ነው። በጣም ቆንጆ ነው። መጀመሪያ ሲራፑን እንሰራለን። ውሃ ከፈለጋችሁ ስኳርም ማርም ማድረግ ትችላላችሁ፣ ለማጣፈጫነት የምትፈልጉትን ያህል። ከዛ ሲናመን፣ ሄል እና ግማሽ የሎሚ ጭማቂና 1 የሎሚ ስላይስ አድርጌ እሱን ስቶቭ ላይ ጣድኩት። ከዛ ዱቄት አደረኩኝ፣ ትንሽ ጨው፣ 2 የሾርባ ማንኪያ የሚያህል ዘይት አድርጌ እሱን መጀመሪያ አዋሃድኩት በደንብ በእጄ። እንደምታዩት ያው እዚህ ጋር እያዋሃድኩት ነው በደንብ። ከዛ በኋላ የሞቀ ሳይሆን ለብ የሆነ ያለ ውሃ አድርጌ አቦካሁትና እንደዚህ አይነት ቴክስቸር ሲኖረው ከዛ ቆራረጥኩት። እኩል ቦታ ለመቆራረጥ ሞክሩ፣ ያው አሪፍ እንዲሆንላችሁ። 7 ቦታ ነው የቆራረጥኩት። ከዛ እንደዚህ እየዳመጥኩኝ ከላይ ዘይት እየቀባሁት ሳሳ ቢል አሪፍ ነው። ከዛ የበቆሎ ዱቄት ከላይ ላይ አድርጌ ሁሉንም እንደዚህ አድርጌ ደራረብኩት ማለት ነው። ደራርቤ ጫፉን በውሃ አጣበኩትና ልክ ሲናመን ሮል እንደሚቆረጠው እንደዚህ ክብ ቆረጥኩት። ይሁት እንዴት እንደሚያምር ቅርጹ በጣም ነው የሚያምረው። ከዛ እሱን የጋለ ዘይት ውስጥ ዳመጥ የሆነ ብዙ ፓወር ሳትጠቀሙ ዳመጥ አድርጋችሁ ጨምሩታላችሁ። ሁሉንም እንደዚህ ቆራርጬ ጨርሻለሁ። ከዛ በቃ
ዘይት ውስጥ ጠብሳችሁ ማውጣት ነው። በጣም ክሪስፒ ነው። በጣም ቆንጆ ነው። እኔ ሲራፕ ውስጥ የገባውን ነው የምወደው። እንዲሁም ያለ ሲራፕም መብላት ትችላላችሁ። በጣም ቆንጆ ነው። ተወዱታላችሁ። ለመክሰስ ይሆናቸዋል እና ቆንጆ ስናክ ነው። ሞክሩት። ይሄ ሲራፕ ውስጥ ገብቶ ነው። በጣም ቆንጆ ነው። ሞክሩትና ባይ። እንደዚህ የሚያምር የጾም ጨጨብሳ እንዴት እንደሰራ ሳያችኋለሁ። ለሮብና ለአርብ ይሆናችኋል። ለሌላ ቀንም ኢትስ ኦኬ። ፍርኖ ዱቄት፣ ትንሽ ጨው፣ ትንሽ የሻይ ማንኪያ፣ ትንሽ የፒንች ኦፍ ሳልት፣ አንድ የሻይ ማንኪያ ስኳር። ዋው እዚህ ጋር ተደፍቶብኝ ነበር። ከዛ አንድ የሻይ ማንኪያ ቤኪንግ ፓውደር እና የዳቦ ቅመም አድርጌ እሱን እንደዚህ ዊስክ አደረኩት። ላይክ እንደዚህ ቀጠን ሲል በቃ እንደዚህ ሲሆን ይበቃዋል ማለት ነው። ዋስ ምጣዴ ላይ እንደዚህ ያፈሰስኩት ግሎ ነበረ። ከዛ በምታዩት ጭልፋ እንደማዞር በሉት በቃ እንደዛ አድርጌ ከድኜ አበስለዋለሁ። የተለያየ ከለር እንዲሆንላችሁ ከፈለጋችሁ አንድ ነጭ አንድ ቀይ እንዲሆንላችሁ ቢጫ እንዲሆንላችሁ በተለያየ ከለር ለመስራት ፉድ ከለር ጨምሩበት። አረንጓዴ ምናምን ያምራል ሲቀርብ። ሰርቼ ታያችኋለሁ ሌላ ጊዜ። ከዛ በስሎ ቂጣው እንደዚህ ሆኖ ወጣ። እዚህ ጋር ጦስኝ ነው ኮሰረት እንትን ሞቅ አድርጌ ኦሊቭ ኦይል አደረኩበት። ያው የጾም ስለሆነ ቃናው ደስ እንዲል ማለት ነው። ከዛ ሸኖ ደጋይን አደረኩኝና በጣም ኖርማል ቅቤ ቃና ይሰጣችኋል። በጣም ደስ ይላል። ኮረሪማ አደረኩበት ከላዩ ላይ። እውነቴን ነው። በዚሁ አይነት ሞክሩት፣ ትወዱታላችሁ። ከዛ በርበሬ ያደረኩኝ። በርበሬው ዘይቱ ግሎ ሸኖ ደጋውና ዘይቱ ግሎ ስለነበር መቆየት ብዙ የለበትም። ወዲያው አውጡት። ከጨሰ ጣዕሙ ያስጠላል። እዚህ ጋር ሻይ እያፈላሁኝ ነው በሻይ ቁርስ ለመብላት። ከዛ እንደዚህ የተቆራረጠውን ቂጣዬን ጨመርኩበት። ቴስቱን ከላዩ ሜፕል ሲራፕ አረኩኝ። ማርም ማረክ ትችላላችሁ። በጣም 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 ነው የሚጣፍጠው። ሞክሩት። የጾም ናጌት እንስራ። በጣም ክሪስፒ፣ በጣም ቴስቲ፣ በጣም ነው የሚጣፍጠው። እንዴት ናችሁ? ደህና ናችሁልኝ ወይ? እንዴት እንደምሰራ አብሬ ያሳያችኋለሁ። እዚህ ጋር በደንብ ታጥቦ የተዘጋጀ ኮሊፍላወር አለኝ። እዚህ ጋር ቦል አለ። ያዘጋጀሁት ቦል ላይ ፍርኖ ዱቄት ትንሽ ያደርግበታለሁ። በምታዩት ልክ ጨው ጨምርበታለሁ። እናንተ በምትሰሩት ልክ ብዛቱን ማድረግ ትችላላችሁ። ይሄኛው ደግሞ ብላክ ፔፐር ነው፣ ቁንዶ በርበሬ። እሱንም አደርግበታለሁ። በጣም የሚጣፍጥና ቆንጆ ቃና ያደርገዋል። ፓፕሪካ ፓውደር፣ የቀይ ቃሪያ ፓውደር ነው። ፓፕሪካ ፓውደር ማለት በጣም ብዙ ጊዜ ስለምጠይቁኝ ነው። ትንሽ የዝንጅብል ፓውደር እና የነጭ ሽንኩርት ፓውደር፣ ጋርሊክ ፓውደር አድርጌበት አንድ ላይ እንደዚህ በደንብ ሚክስ አድርጌ ያዘጋጀዋለሁ ማለት ነው። ከዛ እንደ አይነት ቴክስቸር ሲኖረው በቂ ነው። እዛ ጋር የዳቦ ምንድነው የሚባለው ዱቄት አለ፣ ደርቆ የተፈጨ። ከዛ በኋላ ኮሊፍላወራችሁን እንደዚህ አርጋችሁ እዚህ ውስጥ ዲፕ ታረጉና ከዛ በኋላ ወጣችሁ ደግሞ ዳቦ ላይ እንደዚህ ታረጉና በደንብ ታዳርሱታላችሁ። በዛ መልኩ ሁሉንም ካደረጋችሁ በኋላ የጋለ ዘይት ውስጥ እንደዚህ አድርጋችሁ መጥበስ ነው። በጣም ዘይቱ መጋል አለበት። ከዛ እንደዚህ በምታዩት መልኩ አገላጣችሁ ይበስላል ማለት ነው። በጣም 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 ነው የሚጣፍጠው። ኮሊፍላወር ማትወዱ ሰዎች ልጆቻችሁ የማይወዱ ከሆነ በዚህ መልኩ ሞክሩት። እርግጠኛ ነኝ ለጾም በጣም ቫይራይቲ ይሆናችኋል። እንደምትወዱት ተስፋ አደርጋለሁ። በዚህ መልኩ